በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኔ 29 ቀን የሚከበሩ የቅዱሳን በዓላት። ማንኛውም ሰው ቢጾም ቢጸልይ መልካም ቢሰራ ለእግዚአብሔር ቢገዛ አልፎም ቢመንን ይደነቃል። ይህንን ሥራ ንጉሥ ሆነው ስለሰሩትስ ምን እንላለን? ማድነቅ የሚለው ቃል የሚገልጸው አይመስለኝም። ወርቅና ብር በእግር እየተረገጠ የሚበላውና የሚጠጣው ተትረፍርፎ ሳለ አገር ምድሮ እየሰገደላቸው ሁሉ በእጃቸው ሁሉ በደጃቸው ሳለ ይህንም ሁሉ ስለ ክርስቶስ ፍቅር የተዉትን ጻድቃን ነገሥታት የክብር ክብር ይገባቸዋል። ከእነዚህ መካከል ዛሬ የሚከበሩትን ሁለቱን እናዘክር። ቅዱስ ማርቆስ ንጉሠ ሮም። ቅድስት ቤተ ክርስቲያን ይህንን ቅዱስ ጻድቅ የዋህ ንጹሕና ገዳማዊ ብላ ትጠራዋለች። ሮም እንደ ዛሬ ጠባብ ከተማ ሳትሆን ዓለምን በክንዷ ስር ቀጥቅጣ የምትገዛ ኃያል ሀገር ነበረች። ቅዱስ ማርቆስ የልዑላኑ ቤተሰብ ነውና በሮም ተወልዶ በእመቤታችን ቤተ መቅደስ ውስጥ አድጓል። የየዕለት ሙያው ጾምና ጸሎት፣ መጻሕፍትን መመልከት ነበር። ነባሩ ንጉሥ ሲሞት መሳፍንቱ ቅዱስ ማርቆስን በድንግልናው ገና ወጣት ሳለ በዚያች ታላቅ አገር ላይ አነገሱት። ንጉሥ ቢሆንም ሙሉውን ሌሊት በእመቤታችን ፊት ሲጸልይ ሲያለቅስ ያነጋ ነበር። ስለ ፍቅርም ድንግል ማርያም ተገልጻ ምን ላድርግልህ ትወዳለህ አለችው። ቅዱስ ማርቆስም ለሕዝቡ ፍቅር አንድነትን፣ ሰላምን ስጭልኝ፣ እኔ በማስተዳድርበት ቦታ ሁሉ ጠብ፣ ክርክር ይጥፋልኝ፣ ፍቅር ይንገስልኝ ሲል መለሰላት። ድንግል እመቤታችንም እንደ ቃለ ይሁን ብላ አጋንንትን ወደ ሀገሩ እንዳይገቡ ከለከለችለት። በዚህም ቅዱስ ማርቆስ ከነገሰ ጀምሮ ለ5 ዓመታት ጠብ፣ ክርክር፣ ክፋትና ችግር አልነበረም። ሁሉም ተፋቅሮን ያጸና ነበር እንጂ። ከ5 ዓመታት በኋላ ግን ሕዝቡና ሹማምንቱ ተሰብስበው አንድ ነገር መከሩ። ቅዱስ ማርቆስን አጋብተው ለብዙ ጊዜ እንዲመራቸው ማለት ነው። ምክንያቱም አኗኗሩ እንደ መነኮሳት ነውና ጠፍቶ እንዳይሄድ በመስጋታቸው ነው። ከዚያም የሕዝቡ አለቆች ተመርጠው ሐሳባቸውን አቀረቡለት። እርሱ ግን ጭንቅ ሆነበት። ጭራሽኑ እንዲህ አይነት ሐሳብ መጥቶበት አያውቅም። እስኪ በጸሎት ላስብበት ብሎ መለሰላቸው። እነርሱ ግን ወደውታልና ድጋሜ ተሰብስበው ሌላ ነገርን መከሩ። እርሱ ሳያውቅ መልካም ሴት መርጠው ሥርዓተ ተክሊል አዘጋጅተው ድግሱንም አዘጋጅተው በግድም ቢሆን ሊያጋቡት ቆረጡ። ቅዱስ ማርቆስ የተደረገውን ሁሉ ፈጣሪ ገልጦለት በጣም ደነገጠ። ፈጥኖ ወደ እመብርሃን ስዕል ቀርቦ አለቀሰ። እመቤቴ እኔ ከአንቺ ጋር እንጂ ከዚህ ዓለም ጋር መኖር አልችልም አላት። እመብርሃን ከሰማይ ወደ እርሱ ወርዳ የምነግረን ስማኝ፣ በሌሊት ተነስተ ወደ ማሳይ በረሃ ሂድ ብላው ተሰወረች። ቅዱስ ማርቆስ ደስ እያለው የንግሥና ልብሱን ጥሎ ቆሻሻ ጨርቅ ለብሶ በሌሊት ከቤተ መንግሥቱ ወጣ። ወደ ኋላም አልተመለከተም። እመቤታችን እየመራቸው ደብረ ቶርማቅ የሚባል በረሃ ውስጥ ባህር ተከፍቶለት ገባ። ሕዝቡ መልካም እረኛ መሪን አጥቷልና በሮም ከተማ ታላቅ ልቅሶና ሐዘን ተደረገ። ቅዱስ ማርቆስ ግን በደብረ ቶርማቅ በጾም በጸሎትና በተጋድሎ ማንንም ሳያይ ለ60 ዓመታት ኖረ። በዚች ቀን አርፎ ወደ ወደደው ክርስቶስ ሄደዋል። ሥጋውን የሚቀብር አልነበረምና ከሰማይ 12ቱ ሊቃነ መላእክት 12 ሐዋርያት ወረዱ። በዝማሬ ሲገንዙትም በርኑ ከመሬት 5 ክንድ ከፍ ብሎ ተንሳፈፈ። መላእክቱና ሐዋርያቱም በማኅሌት እዚያው ደብረ ቶርማቅ ውስጥ ቀብረውታል። ቅዱስ ቴዎድሮስ ንጉሠ ኢትዮጵያ። በአገራችን ታሪክ በጣም ተወዳጅ ከነበሩ ነገሥታት ጻድቁ ቴዎድሮስ ቅድሚያውን ይወስዳል። በእርግጥ በርካቶቻችን የምናውቀው ስለ ሀገሩ ፍቅር ራሱን የሰዋውን ዳግማዊ አጼ ቴዎድሮስን ከ1845 እስከ 1860 ነው። በበጎ ሥራውና በቅድስና ሕይወቱ የተመሰከረለት ግን ዛሬ የምናከብረው ቀዳማዊው ነው። ቀዳማዊ አጼ ቴዎድሮስ የደጉ አጼ ዳዊት ግማደ መስቀሉን ያመጡትና የተባረከችው ሚስታቸው ጽዮን ሞገሳ ልጅና የጻድቁ አጼ ዘርዓ ያዕቆብ ታላቅ ወንድም ነው። በኢትዮጵያ ለ3 ዓመታት ከ1396 እስከ 1399 ብቻ ነግሶ እያለ እንደ ንጉሥ ሳይሆን ከጠዋት እስከ ማታ ድሃ እንዳይበደል ፍርድ እንዳይጓደል ይታትር የነበር፣ ጾምና ጸሎትን የሚያዘወትር፣ ወገቡን ታጥቆ ነዳያንን የሚያበላ፣ ለአብያተ ክርስቲያናትም የሚጨነቅ ደግ ሰው ነበር። ስለዚህም በሕዝቡ እጅግ ተወዳጅ ነበር። በነገሰ በ3 ዓመቱ አርፎ በዝማሬ በለቅሶ ሥጋውን ተሸክመው ሲሄዱ ወንዝ ተከፍሎላቸዋል። ከመቃብሩም ላይ ጸበል ፈልቋል። ቸር አምላክ መልካም መሪ ለሀገራችን በጎ እረኛንም ለነፍሳችን ያድለን።
ከቅዱሳን ነገሥታትም ጸጋ በረከትን ይክፈለን። ሰኔ 29 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ ማርቆስ ንጉሠ ሮም ጻድቅ ንጹሕና ገዳማዊ፣ ቅዱስ ቴዎድሮስ ጻድቅ ንጉሠ ኢትዮጵያ፣ ቅዱስ አምደ ሚካኤል ኢትዮጵያዊ ፍልሰቱ፣ ሰባቱ ቅዱሳን መስተጋድላን አባ ብሳዲ፣ አባ ኮቶሎስ፣ አባ አርድማ፣ አባ ኒኮላስ፣ አባ ሙሴ፣ አባ እሴይ፣ አባ ብሶይ፣ ቅዱሳን አባ ሆር፣ አባ ብሶይ፣ አባ ሆሳና እናታቸው ቅድስት ይድራ ሰማዕታት። በዚህ ዕለት የሚከበሩ ወርኃዊ ቅዱሳን በዓላት የፈጣሪያችንና ጌታችን ኢየሱስ ክርስቶስ በዓለ ልደት፣ ቅዱስ ጴጥሮስ ተፍጻሚተ ሰማዕት፣ ቅድስት ፍቅርተ ክርስቶስ ኢትዮጵያዊት፣ ቅዱስ ዘርዓ ክርስቶስ ጻድቅና ሰማዕት፣ ቅዱስ ቀሌምንጦስ ሐዋርያ፣ ጉባኤ ሰማዕታተ ንጹሐን፣ ቅድስት አርሴማ ድንግል። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ መዝሙረ ዳዊት ምዕራፍ 20 ከቁጥር 1 እስከ 5። አቤቱ በኃይልህ ንጉሥ ደስ ይለዋል፣ በማዳንህ እጅግ ሐሴትን ያደርጋል። የልቡን ፈቃድ ሰጠኸው፣ የከንፈሩንም ልመና አልከለከልከውም። በበጎ በረከት ደርሰህለታልና ከከበረ ዕንቁ የሆነ ዘውድን በራሱ ላይ አኖር። ሕይወትን ለምነህ ሰጠኸው፣ ለረጅም ዘመን ለዘላለሙ። በማዳንህ ክብሩ ታላቅ ነው። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር እፀሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልህ መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት